السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا أدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى يزاريو تمرت بطعم أجرنو ميهونو يتسببت موانا علامة رمضان مولو مالتنو الله يجزننا بيكانو 10 دقيقة ما يمولو أجاجر أوديوዎች ይለቀቃሉ ማለት ነው። በውስጣቸውም ወሳኝ ትምህርቶችን ለመላው ማህበረሰብ ማድረስን ታሳቢነት በማድረግ ማለት ነው። እንደሚታወቀው ዕውቀት በጣም ወሳኝ ነገር ነው። ጌታህን ሳታውቀው የምትገዛው እንደ ገለባ ነው ፍሬም ማይወጣው ስለተባለ የላኢላሃ ኢላላህን ትርጉም እንኳን የማያውቅ ብዙ ማህበረሰብ ስላለ ዛሬ ባላህ ፍቃድ ከሷ ነው የምንጀምረው። ይህ ትምህርት ወሩን ሙሉ የሚቀርበው የ10 ደቂቃው ትምህርት ማለት ነው። በውስጡ ኢንሻአላህ ሚይዛቸው ዋና ነጥቦች ይኖራሉ። በመጨረሻነት ደግሞ ከዱዓ 1 2 ወይንም 3 አጠር ያሉ ዱዓዎችን ህዝብ እንዲማር ይደረጋል ማለት ነው። ወደ አማርኛ ቋንቋ ትርጉሙ እየተመለሰ ማለት ነው። አላሁ Subhanahu Wa Ta'ala ዕውቀትን ይጨምርልን መጨረሻችንን ያሳምርልን። ለዛሬ ላነሳ ያሰብኩት አርዕስት ከሊመቱ ላኢላሃ ኢላላህ። እቺ ላኢላሃ ኢላላህ የምትባለዋ ቃል ትርጉሟ ምንድነው? ትርጉሙን ነው መጀመሪያ ማወቅና መነጋገር ያለብን ማለት ነው። ላኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ይሄ ነው ትክክለኛ ትርጉሟ። በባጢልስ የሚመለክ አለ የለም? አለ። ጅብሪል አለይሂ ሰላም ታላቁ መልአክ አገራችን ላይ ይመለካል። የሚመለከው ግን በእውነት አይደለም፣ በውሸት ነው የሚመለከው። ኢሳ ይመለካል፣ በውሸት ነው የሚመለከው። መርየም ትመለካለች፣ በውሸት ነው የምትመለከው። አምልኮ የሚገባው ለአንድ አምላክ ሐያል አላህ ብቻና ብቻ ነው። ልክ እንደዚህ ነብዩ ሰለላሁ ዐለይሂ ወሰለምን ልጅ ስጡኝ ከችግሬ አውጡኝ እያሉ የሚለምኑ አካላት አሉ። እነዚህም ሰዎች ላኢላሃ ኢላላህን አፍርሰዋል ማለት ነው። በብቸኝነት ሊመለክ የሚገባው የሁሉ ፈጣሪ አላህ በመባል የሚታወቀው ጌታችን ነው ማለት ነው። ስለዚህ አምልኮን ከአላህ ውጭ ላሉ አካላት ለነብይም ይሁን ማንን ይመስል ነብዩ መሐመድን ይመስል ኢሳን ይመስል ለመላእክታም ይሁን ጅብሪልን ይመስል ሚካኤልን ይመስል መልካም የሚባሉ ሰዎችን ይሁን መርየምን ይመስል አልይን ይመስል ሁሰይንን ይመስል ለማንም አካል ከአላህ ውጭ ላለ የሰጠ አካል ካለ ላኢላሃ ኢላላህን አፍርሷታል። ስለዚህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ትርጉሙ ይሄ ነው። እንግዲህ ሁለተኛ ምን ይዛለች በውስጧ? ውድቅ ማድረግና ማጽደቅ የሚባልን ሁለት አንኳር ነገሮች ይዛለች ማለት ነው። ምን ነው ውድቅ የምናደርገው? ምንንስ ነው የምናጸድቀው? ላኢላሃ ስንል ውድቅ እናደርጋለን። አምልኮ የተባለን በጠቅላላ ከአላህ ውጭ አምልኮ ከተሰጣቸው አካላት ላይ በጠቅላላ አምልኮን እንገፋለን። ከጅብሪልም ላይ ከሚካኤልም ላይ ከነብዩላህ ኢሳም ላይ ከኡዘይርም ላይ ከነብዩ መሐመድም ላይ ከአብሬት ከቃጥባሪ ከአልከሶ ከአሊጎንደር ከቦረናው አሉ ከሚባሉ ከአላህ ውጭ ከሚመለኩት ላይ በጠቅላላ መግፈፍ ነፊ ማድረግ ውድቅ ማድረግ። ኢላላህ ስንል ደግሞ ምን እናደርጋለን? አምልኮን ለአንድ አምላክ አላህ ብቻና ብቻ በእውነት የሚገባው እሱ ነውና ለሱ ብቻ እናጸድቃለን። ስለዚህ ነፊ የሚባለው ውድቅ ማድረግ ነው። አምልኮ በጠቅላላን ከአላህ ውጭ ከሚመለኩት ላይ ውድቅ እናደርጋለን። ኢስባት ማረጋገጥ ደግሞ የሚባል አለ። ለማን እናረጋግጣለን? አምልኮ በእውነት በሐቅ ለሚገባው አንድ አላህ ብቻ እናጸድቃለን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ውድ ቃል ምን ብለዋል? ምን አሉ? ከዱዓ ሁሉ በላጭ የአረፋ ቀን የሚደረግ ዱዓ ነው አሉ። እኔና ከኔ በፊት የነበሩ ነብያት ያልነው አሉ። እሱም አሉ ላኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ነው አሉ። ተመልከቱ፣ አሁን ዱዓ ተብላ ደግሞ ተጠራች። ምኗ? አሁን ያነበብኩላችሁ አረፍተ ነገር ማለት ነው። ትርጉሟ ምን ማለት ነው? ላኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ የለም። ወህደሁ በብቸኝነት ላ ሸሪከ ለሁ ለሱኮ አጋር የለው ለሁል ሙልክ ንግስና በጠቅላላ እኮ የሱ ነው። ወለሁል ሐምድ ምስጋናም ሁሉ በጠቅላላ ለሱ ነው። ወሁወ እሱ አላህ እኮ አላ ኩሊ ሸይኢን ቀዲር ሁሉን ነገር በማድረግ ላይ ቻይ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ምን አሉ? እኔና ከኔ በፊት የነበሩ ነብያት ይህንን ዱዓ ብለነዋል። ከዱዓ ሁሉ በላጭ አሉ የአረፋ ቀን የሚደረግ ዱዓ ነው እሱም ብለው ይሄንን ጠቀሱልን ማለት ነው። ስለዚህ እኛ ከዚህ ዚክር ልናበዛ ይገባናል ማለት ነው። እቺን ዚክር አስመልክቶ ምን መጥቷል? ወአን አቢ አዩብ አልአንሷሪ ረዲየላሁ ዐንሁ ቃል ከአቢ አዩብ አልአንሷሪ አላህ መልካም ስራቸውን ይወደድላቸውና እንዲህ አሉ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እኮ የአላህ ሰላትና ሰላም በርሳቸው ላይ ይሁን
እንዲህ አሉ من قال ያለ ሰው لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير 10 مرار كان كمن اعتق 4 أنفس من ولد إسماعيل متفق عليه من قالوا يا الله ملكتنيا من قال يا لسو لا إله إلا الله كالله بستكر بحق من ملك أملاك يلم وحده ببتشينت لا شريك له لسكو أقار اللوم له الملك نقسنا هلو بتقلال للسنو وله الحمد مسقانام هلو بتقلال للسنو وهو السؤال الله على كل شيء قدير كل النقر بمادرق لاي تشاينو يالا سنت جزي 10 مرار 10 جزي يالا سو كان كمن اعتق 4 أنفس 4 نفسوችን እኮ ከባርነት ነፃ እንዳወጣ ነው ሚን ወለዲ ኢስማኤል እነዚህ ደግሞ 4 ነፍሶች ከእስማኤል ልጆች ወይም ከእስማኤል ዝርያዎች ውስጥ ከሆኑ 4 ነፍሶችን ከባርነት ነፃ እንዳወጣ ይቆጠርለታል ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል ወደ መጨረሻው አርስታችን ስንመጣ ደግሞ ዱዓን መለማመድ ይሆናል ማለት ነው እንደሚታወቀው ረመዳን የዱዓ ወር ነው ጾመኛ ሰው ዱዓው አላህ ዘንድ ተቀባይነት አለው ስለዚህ ባላህ ፍቃድ ከኛ ምን ይጠበቃል ምንናገራቸውን ዱዓዎች ራሱ ትርጉማቸው ምን እንደሆነ ልናቅ ይገባል ማለት ነው ባላህ ፍቃድ አንደኛዋን ዱዓ አይተናል የተዋናት እሷን ነብዩ ሰለላሁ ዐለይሂ ወሰለም ከዱዓ ሁሉ በላጭ የአረፋ ቀን የሚደረግ ዱዓ ነው ብለው لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ያልነው ማለት ነው በሁለተኝነት ቁርአን ላይ ማለት ነው ከመጡ ዱዓዎች ውስጥ አላህ Subhanahu Wa Ta'ala የጀነት ሰዎችን ባህሪ ከጠቀሰ በኋላ እነዚያ እኮ እሚሉ ናቸው አለ ምን እሚሉ ربنا اننا آمنا فاغفر لنا ذنوبنا وقنا عذاب النار ترجمهم ربنا ጌታችን ሆይ اننا እኛኮ آمنا امننال فاغفر لنا ለኛ ማርልን ذنوبنا ወንጀላችንን وقنا عذاب النار የእሳትንም ቅጣት ጠብቀን እኮ ይላሉ ስለዚህ እቺን ዱዓ ያዙልኝ ማለት ነው የአላህ ባሪያዎች ربنا اننا آمنا فاغفر لنا ذنوبنا وقنا عذاب النار ጌታችን ሆይ እኛኮ አምነናል ለኛም ማርልን ወንጀላችንን ከእሳትም ቅጣት ጠብቀን ሁለተኛው ዱዓ ደግሞ አባታችን አደም አለይሂ ሰላም ከናታችን ሐዋ ጋር ያሏት ዱዓ ናት ማለት ነው ምን ትላለች እናነባትና ከዛን ተረጉማታለን ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين ترجم ربنا ጌታችን ሆይ ظلمنا بدلن انفسنا ነፍሶቻችንን وان لم تغفر لنا እኛን እኮ ባትምረን وترحمنا ባታዝንልን لنكونن እንሆናለን እኮ من الخاسرين ከከሳሪዎች እኮ እንሆናለን ስለዚህ ባክህ ጌታችን ሆይ ማረን ስለዚህ እነዚህን 3 ዱዓዎች እንግዲህ ጾማችን ላይ እናብዛቸው ለዛሬ እነዚህን አየን ነገ ደግሞ ባላህ ፍቃድ ሌላ አርስት ይዘን እንገናኛለን ማለት ነው አላህ ጾማቸውን ከሚቀበላቸው ወንጀላቸውን ከሚምራቸው መጨረሻቸውን ከሚያሳምርላቸው ቀብራቸውን ከሚያሰፋላቸው ሲራጥን ከሚያሻግራቸው ጀነትን በሰላም ግቧት ጀነተል ፊርደውስ ግቡ ከሚባሉት እኛንም ዝርያዎቻችንንም ያደርገን ያላህ ባሪያዎች ሆይ የዛሬ ትምርቴን በዚህ ጨርሻለሁ ሱብሃነከ اللهم ربنا